ሰላም ናችሁ? እግዚአብሔር ቅዱሳን እንደምን አላችሁ? እኔ የአምላካችን ስም ለዘላለም ለምትባረከውን ሰላም ነኝ። ሻይ ቡና ቤት ገብቼ አንድ እግዚአብሔር ቃል ባይምሮ የመጣ ለወዳጅ ዘመዶች ሼር ላድርግ ብዬ ወደዚህ ስክሪን ብቅ ብያለሁኝ። ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 39 ጀምራችሁ ስታነቡ ስለ ሁለት ወንበዴዎች ይናገራል። በመካከላቸው ኢየሱስ ስለተሰቀለባቸው ማለት ነው። እና አንደኛው በግራ ያለው ወርደ ልመኔ አለው፣ አምናለሁ፣ ነገር ግን ራሴንም አውርድ እኛንም ካወረድክ በኋላ እናምናለን አለ። በቀኙ የነበረው ሰው ወንበዴው ደግሞ እንደዚህ አለ፣ አይ ተው አንተ እዚህ ባለህበት አምናለሁ አለ። ሁለታቸውም አማኞች ናቸው። አንደኛው ወርደ ልመኔ አለው፣ አንደኛው ሳትወርድ እንደተሰቀልክ ልመኔ አለው። አልሞኝም አለ፣ አንተ እዚህ ባለህበት ጊዜ አልፈጅም አለ። ያኛው ውረድ አውርደን ከዛ እናምናለን፣ ሰርተ ያሳየን ከዛ በኋላ እናምናለን። ሰርተህ ነው እዚህ የመጣው፣ እየሰራህም ነው ለኛ፣ ስለዚህ እዚሁ አምናለሁ አለው። ስለዚህ አንዱ ባመነ ሰማይ ገባ፣ አንዱ ባመነ ደግሞ ሲኦል ገባ። ኢየሱስ ክርስቶስን በየት በኩል ታዩታላችሁ? እዛው ባለበት ይመንላችሁ፣ ታምራ ሰርቶ ታምኑታላችሁ። አመሰግናለሁ።